ይሄ የዓለማችን ረጅሙ ሰው ነው ሱልጣን 8 ጫማ ከ3 ኢንች ቁመት አለ። ይሄ ማለት ሁለት ሰዎች እርስ በርስ ተደራርበው ማለት ነው። እናም አንዳንዶች ረጅም መሆን በረከት ነው ብለው ያስባሉ፣ ግን እንደምታስቡት ቀላል አይደለም። ፍቅረኛ አለ? አይ ከኖርማል ሰው ጋር ሲነጻጸር የዓለማችን ረጅም ሰው ህይወቱ ምን እንደሚመስል ለማየት የሚቀጥሉት 24 ሰዓት ከሱ ጋር እናሳልፋለን። እናም በቀኑ መጨረሻ ላይ ህይወታቸው ምን ያህል የተለያየ እንደሆነ ለማየት ከዓለማችን አጭር ሴት ጋር እናስተዋውቀዋለን። ግን በመጀመሪያ የዓለማችንን ረጅሙን ሰው እናገኝ። ሰላም፣ እኔ አሌክስ እባላለሁ። ስለተዋወቅን አመሰግናለሁ። እኔም አመሰግናለሁ። ህይወቱ ምን እንደሚመስል በትክክል ለማወቅ የታቀዱ 10 ተግባራት በዝርዝር ከአማካኝ ሰው ጋር ሲነጻጸር በዓለማችን ረጅሙ ሰው አብረን እናያለን። ገና ስንገናኝ አንድ ነገር አስተዋልኩ። ሱልጣን በራሱ ሚዛን መጠበቅ ላይ ችግር አለበት። ምክንያቱም መጠኑ ትልቅ ስለሆነ ስር የሰደደ የጉልበት ህመም ያስከትላል። የፈጣሪ ያለ እኔ በጣም አድናቂህ ነኝ። በመጀመሪያ ደረጃ የጧት ህይወቱን ከኖርማል ሰው ጋር እንዴት እንደሚለያይ እናያለን። ስለዚህ ወደ ላይ ወሰድነው ወደ መታጠቢያ ቤታችን። በጣም ሻወሩ ትንሽ ነው። ከዚህ በኋላ ሻወር አለ። ይሄ በጣም ትንሽ ነው። የሱልጣን ግዙፍ መጠን የሚመጣው ሰውነቱ የእድገት ሆርሞንን እንዲያመነጭ የሚያደርግ ያልተለመደ በሽታ ነው። ስለዚህ በጣም ትልቅ ሻወር ቢኖረንም እንኳን ለሱ በጣም ትንሽ ነበር። ይሄ 8 ተኩል ጫማ ቁመት፣ ሁሉም ነገር ትንሽ ነው። ሱልጣን ገላውን ለመታጠብ ምን ያህል ትልቅ ገንዳ እንደሚያስፈልገው ካየን በኋላ የእርሱ መጠን ከሌሎች ነገሮች ጋር ምን ያህል ልዩነት እንዳለው ለማየት ፈለግን። እንደ ንጉሳዊ አልጋ፣ ይሄ ትላልቅ ከሚባሉት አልጋዎች መካከል አንዱ ነው። እንደምትመለከቱት ይሄ ለሱ የህፃናት አልጋ ነው። ከ7 ቢሊዮን ሰዎች መካከል በዓለማችን ላይ ረጅሙ ሰው ከመሆኑ በተጨማሪ ሱልጣን ሌሎች 2 የዓለማችንን ሪከርድ ይዟል። በዓለማችን ላይ ትልቁም እጅ አለኝ። እናም ትልልቅ እግሮች። ጠንካራ ነህ ማለት ነው? አዎ በጣም ጠንካራ ነኝ። ስለዚህ የክንድ ትግል ገጠም ነው። በአንድ ጣት ያደርገዋል። 2 ለ1 የፈጣሪ ያለ 1 2 3 በክንድ ትግል ተሸንፈናል። አሁን ደግሞ የስቲክ ኖት ውድድር ልናደርግ ነው፣ የዓለማችንን ትልቁን ሰው ለማሸነፍ። እሺ ሱልጣን፣ የማስታወሻ ወረቀቱን ከፍ አድርጎ የሰቀለ አሸናፊ ይሆናል። አሁን ተራህ ነው፣ ትወድቃለህ። አጭር ነህ። እስኪ አሁን ደግሞ መኪና ውስጥ መግባት እንደሚችል እንይ። መኪናውን ወደኋል? አዎ ቆንጆ ነው። እስኪ ወደ መኪናው መግባት ከቻለ እንየው። እብደት ነው። እባክህ ዝጋው። እሺ ሱልጣን መኪናችን ውስጥ ሊገባ ችሏል፣ ነገር ግን በእርግጠኝነት ምቾት አልነበረው። ስለዚህ ወደ ቀጣዩ እንቅስቃሴያችን በፍጥነት እንሂድ፣ ወደ ቅርጫት ኳስ። ሱልጣን ከእውነተኛ ባስኬት ኳስ ተጫዋቾች ጋር እንዴት እንደሚጫወት እንይ። የቅርጫት ኳስ መጫወቻ ማሊያ ለብሰን ነበር፣ ነገር ግን የሱልጣን ቁመት በጣም ትልቅ ስለነበር ማሊያ ማግኘት አልቻልንም ነበር። ኳሱን ለወረውረው ነው። ዝግጁ? አሪፍ። ሱልጣን በጣም ተንቀሳቃሽ ላይሆን ይችላል፣ ነገር ግን በመከላከል የማይቻል ነበር። እናም በሱ ላይ ማንም ማስቆጠር አልቻለም ነበር። አይሆንም፣ አንተ እብድ ነህ። ግን ከዚህ በኋላ ተቃራኒ ቡድን በሱ ላይ ማስቆጠር ችለዋል። ሂዱ ሂዱ ሂዱ። በጨዋታው መጨረሻ ላይ አንድ ብቻ አስቆጥረው አሸንፈናል። ሱልጣን ግን አሁንም ሌላ ጨዋታ ነበረው። ምን እያደረክ ነው? አሁን ደግሞ ወደ አመጋገቡ እንሂድ። የዓለማችን ረጅም ሰው በህይወት ለመኖር ምን ያህል ካሎሪ እንደሚመገብ እናያለን። ስለዚህ አንድ አማካኝ ሰው በቀን ምን ያህል ካሎሪ ይበላል? 2000 ካሎሪ። ሱልጣን ግን 8000 ካሎሪ ይመገባል።
ከኖርማል ሰው 4 እጥፍ ማለት ነው። ከጆቲ ደግሞ 27 እጥፍ። ሁላችሁም መጣችሁ። አንተ የቱርክ ነህ? አዎ ከቱርክ ነኝ። ለአንተ የሚሆን ነገር አለኝ። ስጦታው ይኸው ከቱርክ ነው። ምክንያቱም ለቱርክ ነው። ስጠኝ። እኔ በጣም እርቦኛል። ብዙ ስለምትበላ የምትሸነው ምን ያህል ነው? አንተ እብድ ነህ። ውጣ ከዚህ። ማወቅ ብቻ ነው የምፈልገው። በዚህ ቪዲዮ ምን ሪከርድ መስበር ትፈልጋለህ? ይሄ ቪዲዮ ቫይራል እንዲሆን እፈልጋለሁ። ሰብስክራይብ። አሁን ሱልጣንን ከጆቲካ ከማገናኘታችን በፊት እሷን ለማስደመም ቆንጆ ልብስ ያስፈልገዋል። እስኪ አሁን ደግሞ ለሱልጣን ልብስ ለመግዛት እንሂድ። አዲስ ልብስ ለመግዛት ሱልጣንን ወደዚህኛው ሱቅ ወሰድነው። ግን በጆቲ ከማስገረማችን በፊት እንደኔ ቁመት ላለው ሰው ይሄ ልብስ እንዴት እንደሚሆነው ለማየት ፈለኩ። ምንድነው ይሄ? ይሄ ሙሉ ብርድ ልብስ ነው። የአባቱን ልብስ እንደለበሰ ትንሽዬ ልጅ ነው ያስመሰለኝ። አይንህን ሸፍነሃል? እሺ አይንህን ግለጥ። ሱልጣን ከዓለማችን አጭር ሴት ጋር ምን ያህል ልዩነት እንዳለው ማየት አለብን። እሷ 2 ጫማ ቁመት አላት። እኔ 6 ጫማ ቁመት አለኝ። እሱ ደግሞ 8። ሱልጣን ከጆቲ እይታ አንጻር ሲታየህ ነው እና ለሱ ደግሞ የምትታየው እንደዚህ ነው። ከጆቲ ጋር ባደረግነው ቀረጻ ላይ ክብደቷ 14 ፓውንድ ብቻ እንደሆነ አይተናል። ስለዚህ ሱልጣን እንዴት እንደሚወዳደር ለማየት እንመዝነው። የፈጣሪ ያለ ዋው 350 ፓውንድ ያንተ የክብደት ግማሽ ማለት ነው። ፓነር አዎ ያንተም ግማሽ ነው። የሱልጣን እጅ በጣም ትልቅ ከመሆኑ የተነሳ የጆቲ ሙሉ እጅ ከጠቋሚ እጁ ያነሰ ነው። አንዴ ቀለበትሽን ማየት ትችላለህ? የሱልጣን ክንድና እጅ የጆቲ ሙሉ ቁመት ነው። ትንሿ ጓደኛዬ እወድሻለሁ ጆቲ አንቺ